ሰላም ጤና ይስጥልን ተመልካቾቻችን፣ ከአንከር ሚዲያ ዝግጅት ክፍል የአክብሮት ሰላምታችንን እናቀርባለን። በወቅታዊ የአገሪቱ ሁኔታ በአጠቃላይ በአማራ ክልል እየተካሄደ ስላለው የህልውና ተጋድሎ የአማራ ፋኖ ብሔራዊ ንቅናቄ የህዝብ ግንኙነት ክፍል ኃላፊ አርበኛ አስረስ ማረ ዳምጤ መስመር ላይ አግኝቼዋለሁ። በጣም አመሰግናለሁ አርበኛ አስረስ ማረ ዳምጤ። እንደው በቀጥታ ወደ ጎንደር ላመራ ነው። ጎንደር ላይ ያለውን ተጋድሎ በተመለከተ ነው። ምንድነው ጎንደር ያለው አጠቃላይ እንቅስቃሴው? የሚባሉ ብዙ ነገሮች አሉ። መከላከያው ለቆ ወጣ ወይስ የፋኖ ኃይሎች የአብይ አህመድ ጦርን እየመታ ከተሞችን ተቆጣጠረ? ብዙ ነገሮች እየሰማን ያለ ነው። እስቲ ጠቅለል ባለ መልኩ ጎንደር ምንድን ያለው? አመሰግናለሁ መሳይ። ጎንደር በተለይም በማዕከላዊ ጎንደርና ደቡብ ጎንደር ቀጠና የድርጅታችን ሰራዊት ሁለቱ የጎንደር ጠቅላይ ግዛት እዝና የበላይ ዘለቀ እዝ የሰራዊት አባላት ከሰሞኑ ያደረጉት ተጋድሎ ከአማራ ፋኖ ብሔራዊ ንቅናቄ ምስረታ በኋላ ትልቁ ድል ነው። የድርጅታችንን እውን መሆን እና የፋኖ ሰራዊት አንድነት በድል ማህተም የታተመበት ተጋድሎ ተደርጓል። የተጋድሎ በርካታ 100 ኪሎ ሜትሮችን የሸፈነ ትግል ነው የተደረገው። ከብናት እስከ ስማዳ፣ ከስቴ እስከ ደራ ሐሙሲት፣ ከማሰሮ ደንብ እስከ ደብረ ታቦር ያካለለ ሰፊ ኪሎ ሜትሮችን ሰፊ ጂኦግራፊ የሸፈነ አስደናቂ ተጋድሎ እንቅስቃሴ ነው የተደረገው። አገዛዙ ከዚህ ቀደም ብሎ በተለይ የጥር ወር መጨረሻ አካባቢ ስትራቴጂካዊ የሆኑ ቦታዎችን በተለይ ወደ አዲስ አበባ መሄጃ ይሆናሉ ያላቸውን ቦታዎች በማካለል በዋናነት ሸዋ ቀጠናን ማዕከል በማድረግ በተለይ በሸዋ ኢሊት ፎርሱን ባህር ኃይል፣ ሪፐብሊካን ጋርድ፣ አየር ወለድ ኮማንዶና ሌሎች የተለዩ ወይም ኢሊት የሆኑ ዩኒቶችን ተጠቅሞ ሸዋ ላይ ከፍተኛ ወረራ ሲያደርግ ነበረ። የሸዋ አዋሳኝ የሆኑ ቦታዎችን ደቡብ ወሎ ወግዲ አካባቢ፣ በምስራቅ ጎጃም ሸበል ብርንታ እና ነፍሴ ሳር ምድር አካባቢ በአጠቃላይ አራቱ ክፍላት ሀገራት የሚገናኙበትን የአባይ ሸለቆ ማዕከል በማድረግ ከፍተኛ ወታደራዊ እንቅስቃሴ አድርጎ ነበር። በዚህ ቀጠና በሸዋ በደቡብ ወሎ እና በምስራቅ ጎጃም የአባይ ሸለቆ አዋሳኝ ቀጠናዎች ጠላት ያደረጋቸው እንቅስቃሴዎች በከፍተኛ ጽናትና ብርታት በጀግኖቹ የሸዋ ጠቅላይ ግዛት እዝ ሰራዊትና የአሳምነው እዝ ሰራዊት አባላት እንዲሁም በወሎ የሚኒሊክ እዝ በምስራቅ ጎጃም ደግሞ ቴዎድሮስ እዝ የሰራዊት አባላት በከፍተኛ ሁኔታ ከተመከተ በኋላ ጎንደር ላይ ሙሉ እንቅስቃሴያችንን ወደ መልሶ ማጥቃት በመለወጥ አስደናቂ ጀብዱ ተፈጽሟል። መግቢያ ላይ እንደተናገርኩት ጠላት ሽንፈት በደረሰበት ጊዜ ይዞታዎቻችን ለቀን ስለወጣን የደረሰ ነው ጉዳት ነው በሚል ነገሩን ዝቅ ለማድረግ ከፍተኛ ርብርብ ሲያደርግ ነው የነበረው በአፈቀላጤዎቹ አማካኝነት። ከዚህ በፊት ደጋግመን እንደተናገር ነው የአማራ ክልል የጸጥታና የፖለቲካ መዋቅር ከፈራረሰ 3 ድፍን ዓመታትን ሊደፍን ጥቂት ወራት በጣት የሚቆጠሩ ወራት ነው የቀሩት። እስካሁን ድረስ ላለፉት 30 ምናምን ወራት ክልሉን እያስተዳደረ ያለው በመከላከያ ሰራዊት ስም ክልሉን የወረረው አርመኔ ሰራዊት ነው። የሚያስተዳድሩትም ጀነራሎቹ ናቸው። እስካሁን ድረስ በአስቸኳይ ጊዜ አዋጅ ወይም በኮማንድ ፖስት አስተዳደር ስር ነው ህዝቡ ያለው። ይህ ሲደረግ ደግሞ ለረጅም ጊዜ መሰረተ ልማቶችን፣ መንገዶችን፣ ስልክ፣ መብራት እና ሌሎች መሰረታዊ አገልግሎቶችን በመዝጋት ጭምር የተደረገ ወረራ መሆኑ ይታወቃል። በእርግጥም የሆነን ቀጠና መከላከያ ሲለቅ ፋኖ የሚቆጣጠረው ከሆነ ከዚህ በፊት እንደተናገር ነው ያለው ወታደራዊ አገዛዝ ነው ያለው የመከላከያ አገዛዝ ነው የሚለውን በሌላ መንገድ ጠላት እያመነ የአገዛዙ የፕሮፓጋንዳ አውትሌቶችም በሚገባ እያረጋገጡ መሆኑ ይታወቃል። ይሄ በአንድ በኩል ይቀመጥና እውነታው ግን በሁሉም ቀጠናዎች በተወሰነ የጠላት መከላከያ ሰራዊት እንቅስቃሴ ቢኖር እንኳን አብዛኞቹ ቦታዎች ላይ ለመከላከል ያመችናል በሚል ድሽቃዎችን፣ ብሬኖችን፣ ስናይፐሮችን ጨምሮ ከባባድ መሳሪያዎችን ጭምር ስምሪት ሰጥቶ ወረዳዎችንና የወረዳ ከተሞችን ለመጠበቅ ከፍተኛ ጥረት እያደረገ ባለበት ሁኔታ ነው። በጣም ውጤታማ በሆነ ወታደራዊ ጥበብ አማካኝነት እነኚህ በጠቀስኳቸው ወረዳዎች 20 አካባቢ በሚጠጉ ወረዳዎች የድርጅታችን ሰራዊት የወረዳ ዋና ከተሞችን በመቆጣጠር በርካታ ሚሊሻ፣ አድማ ብተናና የመከላከያ አባላትን በመማረክ የሚፈልጋቸውን ወታደራዊ ኢላማዎች ላይ ብቻ ያነጣጠረ በጠላት ላይ ብቻ ያነጣጠረ ጥቃት በማድረስ የደቡብ ጎንደር ዞን ዋና ከተማ ደብረ ታቦርን ጨምሮ በብዙ ቦታዎች ላይ በብዙ ጠንካራ የጠላት ይዞታዎች ላይ አስፈላጊውን ወታደራዊ ኦፕሬሽን ተጋድሎ ተደርጓል። ይህ እንዳነሳውልህ ከድርጅታችን ምስረታ በኋላ ትልቁ ወታደራዊ ድል የተገኘበት በመሆኑ በትክክል በመስዋዕትነት እና በድል የታጀበ እንዲሆን አንድነታችንም እውን መሆኑን በቀጠናው ይንቀሳቀሱ የነበሩ የሁለቱ የቀድሞ ድርጅቶቻችን ሁለቱ እዞች ሰራ
ሰራዊት ያለምንም ኮሽታ በአንድነት መስዋዕትነት በመክፈል በጀግንነት ደማቅ ታሪክ የጻፉበት ተጋድሎ ነው የተደረገው። ይሄ አገዛዙን በእጅጉ ያስደነገጠ ያርበደበደ አጠቃላይ ወታደራዊ ስምሪቱን እንዲከልስ መልሶ ደጋግሞ እንዲያስብ ያስቻለ ነው። ላለፉት 2-3 ወራት በተደጋጋሚ የሰራቸውን የፕሮፓጋንዳ ስራዎች እንደ ጨው ያሟሟ እንደ ጉም ያተነነ ወታደራዊ ድል ነው የተገኘው። የድርጅቱ ከፍተኛ አመራር በእጅጉ የሚኮራበት የአማራ ህዝብም በእጅጉ የሚኮራበት ተጋድሎ ነው በአጠቃላይ ጎንደር ላይ የተደረገው። አርበኛ አስረስ እንግዲህ ጎንደር ላይ ያለውን አጠቃላይ ሁኔታ ምናልባት በርካታ ወረዳዎች በቁጥጥር ስር ሆነው መዋቅር ሁሉ የመዘርጋት እንቅስቃሴዎች እየተደረጉ ነው ያሉት። የዞኑ ዋና ከተማ የሆነው ደብረታቦርን በተመለከተም የተለያዩ መረጃዎች ይወጣሉ። ቁልፍ የሆኑ ቦታዎችን ፋኖች ተቆጣጥረው እንዳለም የሚነገርበት ሁኔታ ነው ያለው። የክልሉ የሰላምና ጸጥታ ቢሮ እንደዚሁም የከተማው አስተዳደርም የደብረታቦር ማለት ነው መግለጫዎችን አውጥተዋል። ፋኖች ሰላማዊ ተቋማትን አውድመዋል፣ ትምህርት ቤቶችን ጨምሮ የጤና ተቋማትን እንደዚሁ አጋይተዋል ብለው በፎቶግራፍ የተደገፈ ቅስቀሳም እያደረጉ ነው የሚገኙት። በሌላ በኩል እናንተን መንገድ ጠራጊ ተላላኪ በሚልም የተገለጻችሁበትን መግለጫ ነው ያወጣውና እንደው ከዚህ ጋር በተያያዘ እናንተን ተላላኪ እናንተን የሌሎች ጉዳይ ተሸካሚና አጀንዳ የሌላችሁ አድርጎ የማሳየትን መግለጫ እንደሆነ ነው የተረዳ ነው። እንደው በዚህ ላይ ምን ማለት ይቻላል? የክልሉ አስተዳደር ስሙና ማህተሙ ብቻ የተቀመጠ እንደ ፊኛ አየር ላይ የተንሳፈፈ መሬት ላይ ምንም አይነት መዋቅርና እንቅስቃሴ የሌለው ነው። አጠቃላይ የጦርነቱ ፕሮጀክት የሚነደፈውም የሚተገበረውም የሚመራውም አብይ አህመድ እና አጠገቡ ባሉ ጥቂት እንደሱ መሰል እብድ ግለሰቦች አማካኝነት ነው። እነኚህ በከተማ አስተዳደሩ ስምም ሆነ በክልሉ ጸጥታ መዋቅር ስም መግለጫ የሚያወጡት ሰዎች እየተከናወነ ስላለው ነገር እንደ አብዛኛው ማህበረሰብ ከሂደቱ በኋላ ከውጤቱ በኋላ የሚሰሙ እንጂ አንዳችም አይነት የፕሮጀክቱ የአጀንዳው ወሳኝም ተዋናይም አይደሉም። መሳይ እንዳልከው ከዚህ በፊት ተናግረውት በማያውቁት ሁኔታ በተለይ ከሰሜን ኃይሎች ከኤርትራና ከትግራይ ኃይሎች ጋር የለየለት ጦርነት ውስጥ መሆናቸውን እንግዲህ በራሳቸው አንደበት የመሰከሩበት ሁኔታ ነው። ጦርነት እንግዲህ በአብይ አህመድ ዘመን ቀልድ ሆኗል። መሳይ ጦርነት በጣም ትልቅ ነገር ነው። አንድ ሌላ ሀገር ጋር አይደለም። የውስጥ ጦርነቶች እንኳን በሚደረጉበት ጊዜ ለወጉም ቢሆን የተወካዮች ምክር ቤት ሌሎች በየደረጃው አለ በሀገሪቱ ላይ የመወሰን ትልቅ ስልጣን ያላቸው መዋቅሮች ወስነውት ክርክር ተደርጎበት ጭምር የሚገባበት ጉዳይ እንደሆነ ይታወቃል። በአብይ አህመድ ዘመን ግን ከሌላ ሀገር ጋር ጦርነት ውስጥ ገብተናል የሚለው እንኳን የሚታወጅበት በአንድ የክልል የጸጥታ መዋቅር የፌስቡክ ገጽ መሆኑ በጣም ከፍተኛ ምጸት ነው። በተለይ ኢትዮጵያን ለሚያክል ሀገር ደግሞ በእጅጉ የሚያሳዝን ጉዳይ ነው። ይህ እንግዲህ በተደጋጋሚ ሲናገሩት የቆዩት ነው። ብዙ ምክንያቶችን መደርደር ይቻላል። ከዚህ በፊትም ደጋግመን ተናግረናል። በአንድ በኩል ማመን አይፈልጉም። በፋኖ ተሸንፈናል። ፋኖ በራሱ አቅም፣ በራስ በቅነት፣ በራሱ እንቅስቃሴ፣ በራሱ ልጆች በህዝቡ መሃል በዚህ ልክ ተደራጅቶ ግዙፉን የአብይ አህመድን መከላከያ መክቶ በመልሶ ማጥቃት ይህንን ሁሉ ታሪካዊ ጀብዱ ይፈጽማል የሚለውን ነገር ለህሊናቸው ለማመን ይቸገራሉ፣ ለመቀበል ይቸገራሉ። ስለዚህ ሁልጊዜም ለዚህ መውጫ መንገድ ለዚህ ሶስተኛ ጠላት ፍለጋ ላይ ተሰማርተው ነው የሚኖሩት። በሌላ በኩል ከአብይ አህመድ በፊት የነበሩ መንግስታትም ሲያደርጉ ተቃውሞ ሲገጥማቸው ሲያደርጉት እንደነበረው ሁሉ የውስጥ ተቃውሟቸውን የውስጥ የነጻነት ተጋድሎችን በሶስተኛ ወገኖች ወይ በሌሎች ሀገሮች በታሪካዊ ጠላቶች በሚሏቸው ማሳበብ የተለመደ የአጀንዳ ማስቀየሪያ ጉዳይ ነው።